የሁሉም ነገር መዘውሩ ዋናው ተውሂድ ነው ተውሂድ ከሌለ ምንም ነገር የለም ሁሉም ነገር ዋጋ ሊኖረው የሚችለው ጾምም ዋጋ የሚኖረው ሶላትም ዋጋ የሚኖረው የእናት ያባትን ሐቅ መጠበቅ ዋጋ የሚኖረው የጎረቤት ሐቅ መጠበቅ ዋጋ የሚኖረው ምላስን ስንቆጥብ ዋጋ የሚኖረው ተውሂድ ካለ ነው ተውሂድ ከሌለ ዋጋ የለው ሁሉም ነገር ፈረሰ እንዳልነበር ነው የሚሆነው አውሎ ንፋስ የተለቀቀበት አመድ ማለት ነው ምንም ጥቅም የለው እምሰራው መልካም ስራ ሁሉ ቢላ ተውሂድ ለምን لأن التوحيد أساس كل شيء توحيد የሁሉም ነገር ዋና መሰረት ነውና ይህ ያሰመርንበት ነው ባለፈው قال الله تبارك وتعالى من على الله الذين آمنوا እነዛ ያመኑት አካላቶች አቂዳቸውን የያዙ አካላቶች ولم يلبسوا ያልቀላቀሉ ያልቀየጡ ኢማነሁም እምነታቸውን ኢማናቸውን ያልቀየጡ አካላቶች ቢظلم በበደል በሽርክ ያልቀየጡ አካላቶች ኡላኢከ እነሱ ለሁሙል አምን ለነሱ ጸጥታ አላቸው አለ አላህ ለሁሙል አምን ጸጥታ አላቸው في الدنيا والآخرة وهم مهتدون እነሱ የተመሩ ናቸው في الدنيا والآخرة ይሄንን እያለ ነው ጌታችን አላህ Subhanahu Wa Ta'ala እንግዲህ ኢማናቸውን በምን ያልቀላቀሉዋል بظلم الظلم هنا الشرك كما فسره النبي صلى الله عليه وسلم ራሳቸው መላእክተኛው ፈሰረውታል ظلم ማለት ሽርክ ማለት ነው ራሱን መበደል ነው ሰውንም መበደል ራስን መበደል ነው ሽርክን መስራት ራስን መበደል ነው መመለሻውን ስንመለከት ዋናው ደግሞ ظلم الانسان لربه ጌታውን መበደሉን ይመስል አላህ ደካማ ስለሆነ አይደለም የሚበደለው ነገር ግን የሰው ልጆች ለተፈጠሩለት ዓላማ ካልቆሙ አላህን በብቸኝነት አምልኩ ሲባሉ በአላህ ላይ ደርበው የሚያመልኩ ከሆነ ጌታቸው ላይ አቂዳቸው ላይ በደል መፈጸም ማለት ነው ይህ ሶስተኛው ምን አልኩኝ ظلم الانسان نفسه ظلم الانسان لغيره ظلم الانسان لربه النزهل يبدل አይነቱ أظلم الظلم على الإطلاق يعلمنم قدم يعلمنم ملكا يبدل هلو تلق بدل دقمو تعارى وتقو من دينه كتباله وهو الشرك أو ظلم الإنسان لربه لقيته ولاي عقيده ولاي يمفصمو بدل يهنو يبدل هلو تلقو راسنن كمبدل بلاي ليلانم كمبدل بلاي تلقو بدل مدنو با الله ماغارا ይህ በጣም አደገኛ የሆነው ظلم ነው ተከተለኝ الله سبحانه وتعالى الذين آمنوا يجنوا አንቀጽ ነው መገባባት አሁን እነዛ እምነታቸውን ያልቀላቀሉ ቢظልምን አይ ቢሽርክን በሽርክ ያልቀላቀሉት لهم الامن ለነሱ ጸጥታ አላቸው አለ ሰላም وهم مهتدون እነሱም የተመሩ ናቸው አለ አላህ እዚህ ላይ ቆይ ለምሳሌ አንድ አካል ظلم ሽርክ ሳይሰራ በተለያየ በወንጀል ጀሃነም ውስጥ ሊገባ ይችላል እንዴት አይገባል ለዚህም ነብዩ አለይሂ ሰላቱ ወሰለም من كان في قلبه مثقال ذره من ايمان يوم القيامه ከጀሃነም እንደሚወጣ ረሱል አለይሂ ሰላቱ ወሰለም ሱዒብ ሆነ ሐዲታቸው ነግረውና እንደዛ ከሆነ ኢማን ያለው ጀሃነምም የሚገባል ማለት አዎ እንደ በማዕሲያ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله بس ما قرات فسمو يمرم كشرك بتاج ككفر بتاج زق على وانجل ግን ለፈለገው ይመራል የፈለገው ሊቀጣ ይችላል ስለዚህ አቂዳ ያለው ጀሃነም መግባት አለ ማለት ነው አዎ ቀምሶ ይወጣል በማዕሲያ አላህ Subhanahu Wa Ta'ala ካልማር ጭራሽ የማይገባለ ገብቶም የሚወጣል ነገር ግን የሚወጣው ምን ስላለው ነው አቂዳ እዚች ላይ ተከተለ ኡላኢከ እነዚህ እምነታቸውን በሽርክ ያልቀላቀሉ አካላቶች ለሁም الامن ለነሱ ጸጥታላቸው አለ ገብቶ መውጣት ታዲያ ምን ጸጥታ ነው ይህች አይነት ጥያቄ ልትነሳ ትችላለች ምናልባትም እዚህ ላይ ፍጹም ጀሃነም የማይገባ አለ እነዚህ ለሁም الامن ለነ ኡላኢከ ለሁም الامن እነዛ ለነሱ ጸጥታ አላቸው في الدنيا والاخره وهم مهتدون እነሱ ቅኖች ናቸው ፍጹም ጀሃነም ካልቀመሱ ፍጹም ኢማን አላቸው ማለት ነው ይሄ የታወቀ ነው ለሁም الامن ለነሱ ጸጥታ አላቸው ኢማን ኑሯቸው ሽርክ ሳይፈጽሙ በዝሙት በማጭበርበር በአራጣ በመሰለ ወደ ጀሃነም ገብተው ቢወጡሳ እነዚህ ሽርክ አልፈጸሙ ኡላኢከ ለሁም الامن ውስጥ ይገባሉ እንዴ አዎ ምኑ ጭራሽ ጀሃነም አለመዘውተራቸው ራሱ ለሁም الامن ይሄ ራሱ ጸጥታ ኡላኢከ ለሁም الامن ተባባናል ሽርክ ሳይፈጽም
በተለያየ ወንጀል ወደ ጀሃነም ቢገባ لهم الامن على ውስጥ አይገባም ወይ ይገባሉ ምን ገቡት ተቃጠሉ አይደል እንዴ ዓለም ዘውተሩ ራሱ አምነ ነው حبيبي وهذا ايضا فضل التوحيد يا توحيد فضل እኮ ነው لولا الشرك عليه شرك بنوربت نورو وبلغته الحجه واقيمت عليه الحجه بقاقم نورو لخلد في النار ولكن بسبب التوحيد اخرج من النار